ሰላም ጤና ይስጥልኝ የተከበራችሁ ቻናል ተከታታዮች እንደምቆያችሁ ሊንክ ከጀዚራ ኢትዮጵያ ዜና እንጂላችሁ የቀረብኩት እኔ ናተኝ ላካሉ ነኝ። አብራችሁን ቆዩ። የአሁን የኢራን ሚሳኤል ጥቃት ከቀደሙት የሚለየው የክላስተር ወይም ደግሞ የፈንጂ ስብስቦችን የያዘ ቴክኖሎጂን በመጠቀሟ ነው። እነዚህ ሚሳኤሎች በአየር ላይ በሚጠለፉበት ወይም መሬት ላይ በሚያርፉበት ወቅት ወደ ትንሽ ፈንጆች ቦምብሌት በመበተን ሰፊ የከተማ አካባቢዎችን የመጉዳት አቅም አላቸው። እስራኤል እጅግ የረቀቀ የአየር መከላከያ ቢኖራት እነዚህ ተበታታኝ ፈንጆች መከላከያውን ሰብሮ በመግባት በቴል አቪቭ እና በሌሎች ከተሞች በሚገኙ መኖሪያዎች እና ህንጻዎች ላይ እና እንዲሁም ደግሞ ንብረቶች ላይ ከፍተኛ ጉዳትን አድርሰዋል ተብሏል። አሜሪካ እና እስራኤል በበኩላቸው ኦፕሬሽን ኢፒክ ፉሪ የተሰኘውን ዘመቻ የኢራንን ሚሳኤልና የድሮን ማምረቻ ተቋማት ላይ ያነጣጠረ ከ9000 በላይ የአየር ጥቃቶች በመፈጸም የኢራን የጦር አቅም ለማዳከም እየሰሩ ይገኛሉ። የፕሬዝዳንት ዶናልድ ትራምፕ የዲፕሎማሲ ስልትና የ5 ቀናት ገደብ። ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት 5 ቀናት የጊዜ ገደብ ሁለት ዋና ግቦችን ያነገበ ይመስላል። አንደኛው በኢራን የነዳጅና የኃይል መሰረተ ልማቶች ላይ የሚደረገውን ጥቃት ለጊዜው በማቆም የዓለም የነዳጅ ዋጋ እንዲረጋጋና የአክሲዮን ገበያ እንዳይናጋ ማድረግ ነው። ሁለተኛውና ወታደራዊ ፋይዳ ያለው ግብ ደግሞ ተጨማሪ የአሜሪካ የባህር ኃይል ወታደሮች ማሪንስ ወደ ቀጠናው እስኪደርሱ ድረስ ጊዜን ለመግዛት የታለመ ስልታዊ መዘግየት ሊሆን ይችላል እየተባለ ነው። ትራምፕ ይህንን የ5 ቀን እድል ለኢራን ቢሰጡም ሀገሪቱ የሆርሙዝ የባህር ወሽመጥን ካልከፈተች ግን ከፍተኛ የሆነ የመደምሰስ እርምጃ እንደሚጠብቃት በግልጽ አስጠንቅቀዋል። የፓኪስታን ሚና እና የኢስላማባድ የሰላም ጥሪ። በአሁኑ ወቅት ፓኪስታን በአሜሪካና በኢራን መካከል የሚደረገውን ድርድር ለማስተናገድ ዝግጁ መሆኗን በይፋ አስታውቃለች። የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ታሂር አንድራቢ እና ጠቅላይ ሚኒስትር ሻህባዝ ሻሪፍ እንደገለጹት ኢስላማባድ ለቀጠናው ሰላም ስትል የውይይት መድረክ ለመሆን ክብር ይሰማታል። ፓኪስታን፣ ግብጽና ቱርክ በዋሽንግተንና በቴሄራን መካከል እንደ መልእክት አቀባይ በመሆን እያገለገሉ ሲሆን የፓኪስታን ጦር አዛዥ ፊልድ ማርሻል አሲም ሙኒር ከፕሬዝዳንት ትራምፕ ጋር፣ ጠቅላይ ሚኒስትር ሻሪፍ ደግሞ ከኢራኑ ፕሬዝዳንት ማስኡድ ፔዛሽኪያን ጋር በስልክ ተወያይተዋል። ይህ ከፍተኛ ዲፕሎማሲያዊ እንቅስቃሴ በዘመናዊ ታሪክ ላይ ታይቶ የማይታወቅ የነዳጅ ቀውስ ያስከተለውን ጦርነት ለማስቆም የታለመ ነው። ሊደረጉ የታሰቡት የድርድር ቅርጾችና የኢራን አቋም። በኢስላማባድ ሊደረጉ የታሰቡ ድርድሮች በሁለት መልኩ ሊከናወኑ እንደሚችሉ መረጃዎች ይጠቁማሉ። አንደኛው የኢራን የውጭ ጉዳይ ሚኒስትር አባስ አርቃቺ ከአሜሪካው ተወካይ ስቲቭ ዊትኮፍ እና ከትራምፕ አማች ጃሬድ ኩሽነር ጋር የሚገናኙበት ሲሆን ሁለተኛው ደግሞ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ከኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ጋር የሚወያዩበት ነው ተብሏል። ምንም እንኳን አፈ ጉባኤ ጋሊባፍ የትራምፕን የድርድር ጥሪ አሜሪካና እስራኤል ከተዘፈቁበት አረንቋ ለማምለጥ የሚያደርጉት ጥረት በማለት ቢያጣጥሉትም በትረ መንግስቱ በስተጀርባ ግን ደካማ ቢሆንም ተስፋ ሰጪ የዲፕሎማሲ እንቅስቃሴዎች መኖራቸውን ተንታኞች ይናገራሉ። በኮሎምቢያ የደረሰው የአውሮፕላን አደጋና ፖለቲካዊ መዘዙ። በኮሎምቢያ የተከሰተው የሲ-130 ሄርኩለስ አውሮፕላን መከስከስ በሀገሪቱ ወታደራዊ ዝግጁነት ላይ ትልቅ ጥያቄ አስነስቷል። ቢያንስ 66 ሰዎች ለህልፈት የዳረገው ይህ አደጋ በአንድ ወር ውስጥ በተመሳሳይ አውሮፕላን አይነት ላይ የደረሰ ሁለተኛው አደጋ ነው ተብሏል። ይህ ክስተት በፕሬዝዳንት ጉስታቮ ፔትሮ እና በተቃዋሚዎቹ መካከል ከፍተኛ የቃላት ጦርነት ቀስቅሷል። ፕሬዝዳንቱ አሮጌ የጦር መሳሪያዎችን ለመቀየር ቢሮክራሲው እንቅፋት ሆኖብኛል ሲሉ፣ ተቃዋሚዎች ደግሞ የመንግስት የበጀት ቅነሳ ለበረራ ሰራተኞች የሚሰጠውን ስልጠና እና ለአውሮፕላን የሚደረገውን ጥገና ዳክሞታል በማለት ይከሳሉ። ይህ አደጋ በደቡብ አሜሪካ ያለውን ወታደራዊ የአየር ኃይል ደህንነት ደረጃ በድጋሚ እንዲታይ ያደረገ ነው። ስለ ድርድሩ ሂደት ምን ታስባላችሁ? እውነት ተሳክቶላቸው ሁለቱ ሀገራት ወደ ሰላም ይመለሱ ይመስላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልን። ሌሎች መረጃዎች ሲደርሱን ቶሎ እንዳደረሳችሁ ይህንን ቻናል ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። እናመሰግናለን።